The God Must Be Crazy የተሰኘው ፊልም ያላየ ሰው የለም ብዬ አስባለሁ። ዛሬ እዚህ ፊልም ላይ ያልሰማችኋቸው አዳዲስ ነገሮችን እነግራችኋለሁ። ለማታውቁኝ ሰዎች አቤል እባላለሁ። ይሄ ሁለተኛው የቲክቶክ ቻናሌ ነው። ከፊልም ጋር የተገናኙ ኮንቴንቶችን በመስራት ነው የምታወቀው። በዚህ ቪዲዮ ላይ ደግሞ አዲስ ነገር ካወቃችሁ ቻናሌ ፎሎ ማድረጋችሁ፣ ቪዲዮን ደግሞ ላይክ፣ ኮፒ ሊንክ እና ሪፖስት ማድረጋችሁን እንዳረሱ። ወደ ፊልሙ ስንገባ እንግዲህ The God Must Be Crazy ዓለም ላይ ከ2 ቢሊዮን በላይ ሰዎች አይተውታል ተብሎ ይገመታል። ያዩ ሰዎች እንግዲህ የሚጠይቁት ጥያቄ አለ። ይህ ፊልም ለመስራት ምን አነሳሳቸው የሚል ጥያቄ በብዙዎች ዘንድ ይጠየቃል። የፊልሙ ደራሲና ዳይሬክተር የሆነው ጂሚ ኦይስ እንደ አውሮፓውያን አቆጣጠር በ1974 ዓ.ም አኒማል አር ቢዩቲፉል ፒፕል የተሰኘውን ዘጋቢ ፊልም ለመስራት ወደ ቡሽሚን ሰዎች ይሄዳል። ከዛም ከሳን ጋር ተገናኘ። ጂሚ በካላሪ በረሃ ቀረጻ ላይ ብዙ ጊዜ ከቡሽሚን ሰዎች ጋር አሳለፈ። የጋራ አኗኗራቸውና የግል ንብረት ጽንሰ ሐሳባቸው ተመቸው። ይህ ፊልም ለመስራት ጂሚ ኦይስ አስቸጋሪ ሁኔታዎችን ገጥሞታል። የመጀመሪያው እንግዲህ ከሳን ጋር መስራት ነው። እጅግ ከባድ ነበረ። ምክንያቱም ፊልሙን በመሪ ገጸ ባህሪነት ለመስራት ለተወነበትም ገንዘብ ሲከፍለው ምንም አልገባውም ነበር። እንደውም ገንዘብ ምን ማለት እንደሆነም አይረዳም ነበር። ያን ያህል ወደ ኋላ የቀሩ ጎሳዎችን ወደ ፊልም ማምጣት እጅግ ከብዶት ነበር። በሁለተኛ ደረጃ እንግዲህ ከባዱ ነገር የሎጂስቲክ አቅርቦት እጥረት ነው። ይህ ፊልም እንግዲህ ራቅ ባለ በረሃማ አካባቢ ማለትም በቦትስዋና እና በደቡብ አፍሪካ ዙሪያ ላይ የተሰራ ስለሆነ በተፈጥሮ ሁኔታ የሚገጥሟቸው እያንዳንዱ ችግሮች ከካሜራ ጀርባ ያሉ ሰዎች እንዲሁም ተዋናዮችን ፈትኗቸው ነበረ። ነገር ግን ይህን ችግር በድል አጠናቀውታል። ይህ ፊልም እንግዲህ ሲነሳ የኮካኮላ ጠርሙስ ታሪክ አለማንሳት አይቻልም። ኮካኮላ እንግዲህ እዚህ ፊልም ላይ መጠቀሱ የኮካኮላ ካምፓኒ ለፊልሙ አዘጋጆችና ለፊልሙ ተዋናዮች ምን አዲስ ነገር አድርጎላቸዋል ካላችሁ ምንም ነገር አላረገላችሁ። ታዲያ የኮካኮላ ጠርሙስ መጠቀሙ ምን አስፈለገ የሚል ጥያቄ መነሳቱ አይቀርም። የኮካኮላ ካምፓኒ ጠርሙስ እንግዲህ ሲምቦል የተደረገው በዚህ ፊልም እንግዲህ ዳይሬክተር ጂሚ እንደተናገረው ከሆነ የኛ የፕላስቲክና የጠርሙስ ዓለም ከቡሽሜኖች ዓለም ፍጹም ተቃራኒ መሆኑን ለማስረዳት ከኮካኮላ በላይ የሚያስረዳ ምንም አይነት ፕሮዳክት ዓለም ላይ እንደሌለ ለማሳየት ጭምር ነው። ፊልሙን እንግዲህ ስፖንሰር እንዳላረገና ሆኖም ግን ጠርሙሱን በመጠቀም ከዚህ በፊት ታይቶ በማይታወቅ ሁኔታ ነፃ ዓለም አቀፍ ማስታወቂያ ስለሰሩላቸው ለፊልሙ አዘጋጆች እንዲሁም የፊልሙ ተዋናዮችን አመስግኗል። በተጨማሪም በፊልሙ ምክንያት የኮካኮላ ምርት ሊገባበት በማይችለው የምድር ክፍል ላይ በጣም ርቆ በሚገኘው በቡሽሜኖች ሰዎች መድረሱ እጅግ በጣም አስደስቶታል። እናንተ ደግሞ የዚህ ፊልም ደራሲና ዳይሬክተር ብትሆኑ የኮካኮላ ካምፓኒ ጉዳይ ምን ታደርጉ ነበር? ሀሳብ አስተያየታችሁን ኮመንት ሴክሽን ላይ ጻፉልኝ። አብራችሁ ስለቆያችሁ እያመሰገንኩ በጣም ነው የምወዳችሁ። ትመቹኛላችሁ።